እንዴት ናችሁ? በእውነት እኔ ይሄ ሳወራችሁ በጣም እያዘንኩኝ ነው። በጣም ውስጤ ተሰምቶኛል፣ በጣም ከፍቶኛል። ምክንያቱም በቃ የሰማሁት ነገር እጅግ በጣም የሚያሳዝን ነገር ነው። ማለት ከቡርኪና ከሀይሚ እኔ በቃ ምን ልበላችሁ፣ በጣም ነው ያዘንኩት። ምንም ላወራችሁ አልችልም። ሰላም ጤና። እሺ ሀና ማሩ ለምን አታለቅሽም አለች ማለት ነው። ለማልቀስ ሞከረች። ምንም የሚያሳዝን ነገር የለም። ሀይሚዬና ቡራዬ አንድ ላይ ናቸው። ሲቀጥል ሀይሚ ቡራን ፕራንክ እያረገችው ነው። አለቀ ደቀቀ። ሰላም ሰላም፣ ጤና ይስጥልኝ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? የኔ ምርጦች፣ የኔ ምርጣ ምርጦች። እኔ እኮ ግርም የሚለኝ ነገር ማለት ነው ትናንትና እህቱን አወራኋት ቮይስ ቅብር ጥሶ እያለች ስታቀርብ ነበር ሀና ማሩ። ዛሬ ደግሞ በጣም አዝኛለሁ። ቆይ እኔ ግን ይመስለኛል እናንተ ናችሁ እነ ሀይሜን እየገባችሁ በውስጥ የምትረብሿቸው ማለት ነው። የምትረብሿቸው እናንተ ናችሁ አላችሁ ግሩፕ መስረታችሁ ማለት ነው። እና ለምንድን ነው አርፋቸው የማትቀመጡ? ሲቀጥል ማለት ነው ፋሲል ሀይሚ ናት ያመጣችሁ። ፕራንክ እያደረጉት ነው ቡራን ፕራንክ እያደረገችው ነው ሀይሚ ቡራን ብቻ ሳይሆን ተመልካችንም ጭምር ነው ፕራንክ የምታደርገው። ብዙዎቹ ግን እናውቃለን ማለት ነው ፕራንክ እንደሆነ። ምክንያቱም ቡራዬ በተደጋጋሚ ፕራንክ አድርጓታል ማለት ነው። እና ይሄ ልጅ ደግሞ ማለት ነው ፋሲል ደግሞ ትዝ ካላችሁ የጆሲ ጓደኛ ነው። ከጆሲ ጋር ከዚህ በፊት ማለት ነው እንትን ሰርቷል፣ ቪዲዮ ሰርቷል። ብሩኬም ሀይሚ ጭምር ማለት ሀይሚ ይተዋውቃሉ ከዚህ ከፋሲል ጋር ማለት ነው። ብሩኬን አላውቅም፣ የሚያውቀው አይመስለኝም። ብሩኬ ግን ጆሲ ሀይሚ የራሱ ታውቀዋለች ማለት ነው ይሄን ልጅ። እና ስለዚህ ስራ ነው እየሰራች ያለችው። ይሄን ያክል ማራገብ፣ ይሄን ነገር በቃ ሊለያዩ ነው። ብሩኬ ቤት አላደረም፣ ብሩኬ ከቤት ወጥቷል፣ ቅብር ጥሶ ምናምን። ኦኬ ሊናደድ ይችላል፣ ሊወጣ ይችላል፣ ግን ፕራንክ ነው ሀይሚዬ። ሲቀጥል ብሩኬን ጥላ አጥለው አስባችሁታል? በ4 ወር እንግዲህ አስቡት፣ 4 ወራችን ነው እኔና እሷ እንትን ካልን ማውራትም ሆነ ግንኙነታችን ከቆመ እኮ ነው ያለው። ሀይሚም እንደዛ ነው ያለችው። እንደው ስታስቡት እንደው እናንተ እንደው ዝም ብላችሁ እስኪ እንደ ሰው አስቡት። ሀይሚ ይሄንን ነገር ታደርጋለች ብላችሁ ታስባላችሁ? ከብሩኬ ጋር ስንት ጊዜዋ ነው የማይሆን ነገር እንዴ? እናንተ ፍቅረኛ እያላችሁ በፍቅረኛችሁ ላይ ሌላ ወንድ ትይዛላችሁ? ወይንም ደግሞ ሌላ ፍቅረኛ እያላችሁ ሌላ ልክ አሁን ለምሳሌ ፍቅረኛ እያለኝ እኔ አሁን ሌላ ወንድ በፍቅረኛዬ ላይ በፍጹም የማይደረግ ነገር እንዴ። ሀይሜ ድሮ እያላት ፍቅረኛ በድሮ ፍቅረኛዋ ላይ በፋሲል ላይ ብሩኬን የያዘችው ማለት ነው። አስቡት። ያንንም ታወራለች፣ ከዛም ጋር ትኖራለች ማለት ነው። ይህ የማይደረግ ነገር እኮ ነው። እናንተ ጭንቅላት የላችሁም እንዴ? ምን አስባችሁ ነው? በቃ እንደ ፕራንክ ነው ብላችሁ ዝም አትሉም? እህቱን አውርቻት፣ አዎ የሀይሚ ፍቅረኛ ነው አለች፣ እንዲህ አለች፣ ቅብር ጥሱ አለች፣ ምን አለች? አቤት ቀደዳ! እውነት ምድረ ቀደዳ ሁሉ ማለት ነው። እስኪ ታያላችሁ፣ በአዲስ ቪዲዮ ይመጣሉ። ዛሬ እንኳን ይሄ ፕራንክ ዛሬ ከቀጠለች ሀይሚዬ፣ ቀጣይ ላይ ግን ይመጣሉ ብዬ አስባለሁ። በሰላም ማለት ነው። ሀይሚ ፕራንኳን ዘግታ እንጂ ፈጽሞ የማይሆን ነገር ነው። ዝም ብላችሁ አትጃጃሉ ማለት ነው። እኔ ግን ዝም የማስበው ነገር ምን እንደሆነ ታውቃለች? ባለፈው ብቻ ሳይሆን ረጅም ጊዜ ሀይሚና ቡርዬ እንዲለያዩ የሚደረግ ነገር አለ። በውስጥ እየገቡ ብሩኬን ወደዋለሁ፣ ከብሩኬ ጋር ያለሽን ግንኙነት አቆሚ፣ አንለቅሽ ምናምን እያሉ በተደጋጋሚ ለሀይሚ ዛቻ ያቀረቡላት ልጆች አሉ። ግን እኔ ግን የሚመስለኝ ግን ማለት ነው አላችሁ የምጠረጥራችሁ ልጆች 4 ልጆች አላችሁ ማለት ነው። ግሩፕ ፈጥራችሁ ስለነሱ ያልሆነ ነገር የምታወሩ ልጆች ማለት ነው። ስለዚህ እናንተ ደግሞ አርፋችሁ ተቀመጡ። ካለ በለዚያ እያንዳንዳችሁን እኛ ፎቶችሁን እያወጣን እየለጠፍን ነው የምናዋርዳችሁ። በቃ ይስሩበት እነዚህ ልጆች፣ እንደ ይስሩ ይለወጡ። እናንተም ስሩ እንደነሱ። ምንድን ነው ያልሆነ ነገር የምትለፈልፉት? የሰው ደስታ ያስደስታችሁም እንዴ? እናንተ ግን በቃ ስራ ላይ እኮ ፕራንክ ያለ ነው። በቃ በተደጋጋሚ ፕራንክ አድርጓታል ሀይሚን። ሀይሚ ደግሞ ከበድ ያለ ፕራንክ ይዛለት መታለች። ያው ትንሽ የሚያስደነግጠው ምንድን ነው ሀይሚ እዛው ፕራንክ ነው አላለችውም። እዛው ለምሳሌ አሁን እንደዛ ቪዲዮ ሊያልቅ ሲል ፕራንክ ነው ምናምን ብላ እንትን ብትለው ኦኬ፣ ግን አላለችውም።
ይሄ ነገር ወይም በሌላ ቪዲዮ ደግሞ ይመጣል ማለት ነው፣ ወይ በቡራ ቻናል ይለቀቃል። ብቻ የሆነ ነገር አለ ማለት ነው። እና ስለዚህ ከበድ ያለ ነገር ሲሰራ እኛ ደግሞ አጋነን የምንናገረው ነገር አለ። አንዳንዶቹ ደግሞ ከነ አብርሽ ጋር ለምን አልሄዱም ዱባይ የሚሉ ልጆችም አሉ። ለምን አልሄዱም ዱባይ እንዴ? ስንት ጊዜያቸው ነው ሄደው ከመጡ? እናንተ የምናስባችሁ ነው? ትኬት ራሱ እኮ ውድ ነው። በዛ ላይ ዱባይ ሲኬድ ብዙ ወጪ እኮ አለው። እነሱ ሄደው ከመጣውን 15 ቀን ይሆናቸዋል እንዴ? ምን ነው ከቡታጅራ አዲስ አበባ አረጋችሁት ዱባይን ማለት ነው። እና ከቻሏቸው ይሄዳሉ፣ ወጫቸውን የሚችሏቸው ከሆነ እነሱ ማለት ነው እንጂ ዱባይ እኮ ቀላል ነገር አይደለም፣ መሄጃው ቀላል አይደለም። ስለዚህ ለምን አልሄዱም ለምን ቀሩ ምናምን ብላችሁ መውቀስ የለባችሁም ብዬ ነው የማስበው። ምክንያቱም እነሱ ቀድመው ሄደዋል ማለት ነው። ቀጣይ እንግዲህ ሰርጉ ያው ሰርግ ካለ ኢትዮጵያ ሲሰረግ ይሄዳሉ። የምችሏቸው ከሆነም ደግሞ ይሄዳሉ። ትኬት ምናምን ቻሏቸውና ይሄዳሉ። ችግር የለም። ሙሉ ወጫቸውን የምችሉ ካላችሁ እንጂ ለምንድን አልሄዱት ለምን እንደዚህ ዋለ ምናምን ብላችሁ አልበሉ። ምንድን ነው ግን እኔ በጣም ነው የሚገርመኝ እኮ አንዳንድ ጊዜ በቃ በማይነገረው ነገር በማይወራው ነገር ገብታችሁ የምታወሩ ሰዎች አላችሁ። እውነት በተቻላችሁ አቅም ጥሩ ነገር እስኪ ተመኙላቸው ለእነዚህ ልጆች። ጥሩ ጥሩ ነገር መመኘት ይቻላል እኮ። እንደ በቃ በሬ ወለደ ቆይች። ሀና ማሩማ ትታጠባለች። በደንብ አርቄ ነው ማጥባት ሀና ማሩ ትታጠቢያለሽ። እንደውም ቆይ ፎቶሽ ሁሉ ተለጥፎ ነው አንቺ ዛፍ ዩቲዩብ ማለት ነው። ኧረ ደግሞ እንዳለች አንድ ስቲኪን የሆነች ልጅ አለች። ቆይ እናንተ በደንብ መታጠብ አለባችሁ። መስመር እያለፋችሁ ነው ያላችሁት። መስመር ሆይ ጥጋብ ነው ቤተሰብ። እና የኔ ምርጦች ማለት ነው ደግሞ አትጨናነቁ፣ እናንተ ብዙም አትጨናነቁ። ምንም ነገር አይፈጠርም። አይዟችሁ። ቡራዬ ሀይሚዬ የቡራዬ በቃ አለቀ ደቀቀ። ሰው ቢያወራ ቢለፈልፍ ምን ቢል ምን አገባን? ንቀን እንተዋለን። እና እንደዛ ነው እላችኋለሁ የኔ ምርጦች። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ማሮቼ፣ ፍቅሮቼ፣ ወለላዮቼ፣ የኔዎቹ ባይ ባይ ብያችኋለሁ።